የሊቀ መላእክት የቅዱስ ገብርኤል ክብረ በዓል ነው። እንደዚሁም የቅዱስ ቂርቆስና የቅድስት ኢዮልጣ የሰማዕታቱ ክብረ በዓል ነው። ቅዱስ ገብርኤል እነሱን የረዳበት ዕለት ነው። እነሱ ደግሞ በቅዱስ ገብርኤል የተረዱበት ዕለት ነው። በመከራ የጸኑበት ዕለት ነው። እሳትን ድል ያደረጉበት ዕለት ነው። ሃይማኖታቸው የተገለጠበት የተመሰከረበት ዕለት ነው። ኢዮልጣና ቂርቆስን የረዳ ቅዱስ ገብርኤል ሁላችንንም ይርዳ። እንደተናገርኳችሁ እግዚአብሔር ከክፎች እጅግ ይርቃል ይላል ሰሎሞን። ሰሎሞን ማለት ጥበበኛ የእስራኤል ንጉሥ ስለ ኃጢአተኞቹ፣ ስለ ጻድቃኑ፣ ስለ ክፎቹ፣ ስለ ደጋጎቹ ለይቶ የመሰለ የጻፈ ያመሰጠረ ያስረዳ ነው። ስለዚህ እውነተኞቹ ጸሎታቸው የተሰማበት ዕለት፣ ክፉዎቹን ደግሞ እግዚአብሔር ይራቀበት፣ ክፉዎቹ ቢመለሱ ደግሞ እግዚአብሔር የማይጠላቸው አምላክ እንደሆነ እንግዲህ ቅድም ሲጠቀስ ከሌሊቱም ላይ ትምህርቱን በወንጌሉ ላይ የተለያዩ መምህራን ሲያስተምሩ እንደሰማችሁት ሁሉ በዛሬው ዕለት የቅዱስ ቂርቆስና ኢዮልጣ ጽድቃቸው እውነተኞች ጻድቃን መሆናቸው ቅዱሳን መሆናቸው የተገለጠበት የነሱንም ጽድቅ የገለጠላቸው እግዚአብሔር እንደሆነ የሚያስረዳ ዕለት ነውና በዚህ ርዕሰ ቃል እግዚአብሔር አምላካችን ሁላችንንም ያስተምረን። የሚያስተምር እግዚአብሔር ስለሆነ እግዚአብሔር ያስተማራችሁና እግዚአብሔር ያስረዳችሁ እግዚአብሔር የረዳችሁ በመሆናችሁ እኔ ረጅም ሰዓት አልፈጅም። ጥቂት መልእክት ወይንም ደግሞ ጥቂት የእግዚአብሔር ቃል አስተላልፌ የማጠቃልል ይሆናል። ትልቁ ኢዮልጣና ቂርቆስ የተፈተኑበት ጉዳይ በሃይማኖት ጉዳይ ነው። በምንድነው የተፈተኑት? በግል ጉዳይ አይደለም፣ በስጋዊ ጥቅም ጉዳይ አይደለም፣ በመስሪያ ቤት ጉዳይም አይደለም፣ በሚለብሱት ጉዳይ አይደለም፣ በሚበሉት ጉዳይ አይደለም፣ በምስራዊ ስልጣን ጉዳይ አይደለም። የተፈተኑት በምናቸው ነው? በሃይማኖታቸው ነው የተፈተኑት። ክርስቲያኖች ናቸው። ሕፃኑ የ3 ዓመት ነው። እናትየዋ ደግሞ ኢዮልጣ እሱን ያላት ሌላም ልጅ የላት። እንግዲህ ምንድነው ሮሜ በሚባል ሀገር አንድ ንጉስ ነበረ። ያም ንጉስ ለጣዖት እንድትሰግድ አስገደዳት። ለምን እንድትሰግድ? ጣዖት ማለት ምን ማለት ነው? ከምን የሚሰራ ነው? ከእንጨትና ከድንጋይ የሚሰራ። ድንጋይ አለዝበው እንጨት ጠርበው ጆሮ አብጀውለተውለት። የታይሳስ ጊዜም እንደዚሁ በአናንያና አዛርያ ሚሳኤል ምክንያት ተማምረን ነበረ። ፈተናውም ተመሳሳይ ነው። የተፈተኑበትም ወይንም ደግሞ የመጣባቸውም የሃይማኖት ጉዳይ ነበረ። ስለዚህ ምንድነው የተባለችው? ለጣዖት ይሄ ጆሮ እያለው ለማይሰማው፣ ዓይን እያለው ለማያየው፣ እጅ እያለው ለማይጨብጠው፣ እግር እያለው ለማይራመደው እንድትሰግድ ተገደደች። በዚህ ምክንያት ቤቷን ጥላ አካባቢዋን ጥላ ጨርቋን ጠቅላ ተነስታ ወደ አንጌቤን የሚባል ሀገር ሄደች። እንግዲህ በመጽሐፍ ቅዱሱ እንደተነገረው ፈተና ሲበዛባችሁ ወደ ሌላይቱ ሀገር ሽሹ ይላል አይደል ወንጌል። ጌታ ኢየሱስ ክርስቶስ ይህን ጉዩሃ በካልኢታ ወደ ሌላይቱ መሸሽ፣ ወደ ሌላ አካባቢ ወደ ሌላ ሀገር መሄድ ይገባልና ስትሸሽ ሰይጣን የማይደርስበት ሀገር የለምና እዛ አንጌቤን ላይም ጠበቃት። ያው ንጉስ እዛው አገኛት። አግኝቶ እዚያም ይዞ ለጣዖት እንድትሰግድ አስገደዳት። በዚህ ጊዜ ኢዮልጣ ለጣዖት መስገድ እንደሚገባና እንደማይገባ ይሄ የ3 ዓመቱ ሕፃን ይመስክር አለች። ማን ይመስክር አለች? የ3 ዓመት ሕፃን መመስከር ይችላል? አይችልም አይደል? ዛሬ ያሉ ሕፃናት አይመሰክሩም። ካሁን በፊትም የነበሩት አይመሰክሩም። ወደፊቱም ያሉት ምናልባት እግዚአብሔር ሥራ የሚሰራባቸው ካልሆኑ በስተቀር የ3 ዓመቱ ሕፃን ይመስክር ብላ ስትናገር ሕፃኑን መስክር አለው ንጉስ። ሕፃኑም
ለጣዖት መስገድ እንደማይገባና ለአምላክ መስገድ እንደሚገባ መሰከረ። ይልቁኑ ኢየሉጣን ጥብእኪም ወይትናፍቂ እናት ሆይ ጨክኝ እምዝዳግመ አልቦቱ ኩነኔ ከዚህ በኋላ ፍርድ የለብንም። ይሄ እሳት ምድራዊ እሳት ነው። ውሃ የሚያጠፋው እሳት ነው። ሌላም የማይጠፋው እሳት አለ። ትሉ የማያንቀላፋበት እሳቱ የማይጠፋበት ይሄ ማለት ረቂቅ ቅጣት አለ ማለት ነው። እንግዲህ እሳቱ የማይጠፋበትና ትሉ የማያንቀላፋበት ተብሎ የተነገረው እሳት እንደሚያቃጥል ትልም እንደ ጉንዳን ያለ እንደሚበላ እንደሚለበልብ የእግዚአብሔር ቅጣቱ ረቂቅ ነው ለማለት የተፈለገው። ስለዚህ ምድራዊ ቅጣት ይሻለናል ከሰማያዊ ቅጣት ብሎ ይቤላ ለእሙ ጥብእኪም ወይትናፍቂ አው ይሄን የእሳቱን ነበልባል አትፍሪ ብሎ የ3 ዓመቱ ለእናቱ አስተማሪ ሆነ። ጣዖት አምላኪዎቹንም አስተማራቸው። ጌታ ኢየሱስ ክርስቶስ እንዲሁ ዝም ብሎ እኮ አይደለም። ጌታ ኢየሱስ ክርስቶስ ሲፈቅድ በማቴዎስ ወንጌል ምዕራፍ 18 ቁጥር 3 ላይ ስታነቡት ወለእመሰ ኢኮንክሙ ከመ ሕፃናት ይትበውኡ መንግሥተ እግዚአብሔር እንደ ሕፃናት ካልሆናችሁ በሉ ምእመናን ወደ መንግሥተ ሰማያት አትገቡም ብሎ የትትናውን ሕፃን ምጥው ለአንበሳ አግናጥዮስን ምሳሌ አድርጎ ጌታ ኢየሱስ ክርስቶስ አስተምሯል። እግዚአብሔር ካደረበት እንኳን በአርአያ ሥላሴ የተፈጠረ ሕፃን ቀርቶ ድንጋዮች በሆሳዕና መስክረው የለም እንዴ? ድንጋዮች በሆሳዕና ስለ ኢየሱስ ክርስቶስ አልመሰከሩም? አልተማርንም? አልሰማንም? አላወቅንም? የበለዓም አህያ በሰው አንደበት አልተናገረችም እንዴ? በጎቹ በተአምረ ኢየሱስ ላይ አልተናገሩም እንዴ? ላሞቹ አልተናገሩም እንዴ? እግዚአብሔር ካደረ እንዲህ ነውና ሕፃኑ እንሰግድ ለምዝል ዘገብሮ ንጉሥ ምድራዊ ንጉሥ ጣዖት አምላኪው ለሰራው ጣዖት አንሰግድም አለ ሕፃኑ። እናቱንም ጨክኝ አላትና ወሰሃባ ቅድመ መኮንን በንጉሱ ፊት ይስባት ይጎትታት ጀመረ ወደ ሰማዕትነት። በዚህ ጊዜ ለጣዖቱ የማይሰግዱ ስለሆነ ቅጣቱ ተዘጋጀላቸው። የተዘጋጀላቸው ምንድነው? እሳት ነው የነደደው። በነደደ እሳት ላይ ደግሞ የብረት በርሜል ተጣደ። ውሃ ተሞላ። ውሃው ፈላ። ውሃው ተብለቀለቀ። ንፍሮ እንደሚቀቀል አይነት ሊቀቀሉ የተዘጋጁት እናትና ልጅ ናቸው። ክርስቲያኖች ናቸው። የእግዚአብሔር ልጆች ናቸው። ለጣዖት አንሰግድም ያሉ ናቸው። ክርስትና እኛ ጋር ሲደርስ ነው ቀለል ያለው ወገኖቼ። ቀደም ሲል ከባድ ነበር፣ ጠንካራም ነበር። በእሳት ነበር የሚለካው፣ በስለት ነበረ፣ ወደ ገደል በመጣል ነበረ። ሐዋርያቱ፣ ጻድቃኑ፣ ሰማዕታቱ የቀደሙት በሙሉ ስታዩአቸው ማንም በዚህ ምድር ላይ አምሮበት ያለፈ ማንም የለም። ቅዱሳን ብለን ዛሬ የምናከብራቸው ሁሉ እኮ እዚህ ምድር ላይ ዓለም አልተቀበላቸው፣ ዓለም አልወደዳቸው። ዓለም በእሳት ነው ያቃጠላቸው፣ በሰይፍ ነው የቆረጣቸው። እኛ እኮ ጥቂቱን ነገር ነው መታገስ ያቃተን። እኛ ጋር የደረሰው ትንሽ ነገር ነው። እኛም ደካሞች መሆናችንን አውቆ እግዚአብሔር ፈተናውን እኛ ጋር ሲያደርሰው እንደውም ቀንሶታል። አሁን ፈተና በዛ ተብሎ ብዙ ይባላል። ምንድነው ያገኘን? ከነሱ አንፃር እነሱ ከሆኑት አንፃር እኛ ግማሾቻችን በጆሮ የሰማን፣ ግማሾቻችን በርቀት በሶሻል ሚዲያ ያየን። ከዚህ በኋላ እሳቱን አንድደው ውሃው ፈልቶ ሲፍለቀለቅ ድምፃ ለጽህርት ከመነጎድጓደ ክረምት ያ የሚፈላው ውሃ የ6 ቀን የ6 ሰዓት ጎዳና ያክል ይሰማ ነበረ ድምፁ። የውሃው ፍላት እዛ ላይ ጨመሯቸው እንዲቀቀሉ። እዛ ቦታ ሆናችሁ ተመልከቱት ይሄን ነገር ምን ሊሆን እንደሚችል፣ እኔና እናንተ ብንሆን ምን እንደምንሆን። በዚህ ጊዜ ያ እምነታቸው ጽኑ ስለነበረ ሃይማኖት ተመሰከረ። እንግዲህ ከመወርቅ ፈተኖሙ በእሳት ቅዱስ ያሬድ ሲናገር ሰማዕታትን እንደ ወርቅ በእሳት ፈተናቸው ይላል። እናንተ ወርቅ ቤት ሄዳችሁ ወርቁ ግብዝ ይሁን ጽሩ ይሁን እውነት ወርቅ ይሁን መዳብ ይሁን የሚለየው እሳት ነው አይደለ?
እነሱም እውነተኛ ክርስቲያኖች መሆናቸውን በእሳት ሲያስመሰክሩ ቅዱስ ገብርኤል የእምነታቸው ጽናታቸውን ተመልክቶ ከሰማይ ወርዶ ያንን ጋኑን በበትረ መስቀል በመስቀል ምልክት ሲመታው ውሃው ቀዘቀዘላቸው፣ በረደላቸው። እግዚአብሔርን አመስግኑ። እግዚአብሔር የተመሰገነ ይሁን። በእኛም ላይ የሚነደውን እሳት ሁሉ እግዚአብሔር ያብርድልን። እሳቱ ይመጣል። ምናልባት ኢየሉጣና ቂርቆስ ናቸው የሚታጡት። እንደ ኢየሉጣ እምነት ያለው እንደ ቂርቆስ እምነት ያለው ሕፃን እምነት ያለው ወጣት በእምነቱ የጸና ጸሎቱን እግዚአብሔር የሚሰማው ነዋሃ ይርቅ እግዚአብሔር እምረሲያን ከክፎች 40 ክንድ ይርቃል እግዚአብሔር። እግዚአብሔር የማይርቀው ሰው እግዚአብሔር የሚቀርበው ሰው በትንቢተ ኤርምያስ ምዕራፍ 23 ላይ ቁጥሩም 23 ነውና እዚያ ላይ ምን ይላል? እኔ የቅርብ አምላክ ነኝ እንጂ የሩቅ አምላክ አይደለሁም እለ እግዚአብሔር። እንደ ኃጢአታችን ብዛት እግዚአብሔር አራቀንም። እንደው እግዚአብሔር ቅርብ ሆኖ ነው የዋልነው። እግዚአብሔር ስላራቀን ነው የጸና ነው። እግዚአብሔር ስላራቀን ነው እችን ታክልም የቆየ ነው። ስለዚህ ያ ውሃ ያ እንደዛ የተፍለቀለቀ በሉቃስ ወንጌል ምዕራፍ 12 ቁጥር 7 ላይ ስታነቡት ስጋችሁን የሚገሉትን አትፍሯቸው ብሎ ለሐዋርያት ሲያስተምር ጌታ ኢየሱስ ክርስቶስ የእናንተ ወፎች አለ ትንንሾቹ ወፎች በ5 ብር ይሸጣሉ አለ። ዋጋ የሌለው ነገር በነፃ የሚገኛል። ያውም በዚህ ዘመን ሁሉ ነገር ዋጋ አለ። ይሄ ሳር ይገዛል። የዚህ ላይ ተጎዘጎዘ ሳር ዋጋ ገንዘብ ወጥቶበት ነው። ዝም ብሎ መጥቶ ያጎዘጎዘ እሱንም ይሸጣል። እሱን ሸጠው የሚተዳደሯል። አንዷ ወፍ በ5 ሳንቲም ወይንም ማህልቅ ትሸጣለች፣ ትገዛለች። እናንተ ደግሞ ከዚህ ከትንሿ ወፍ ትበልጣላችሁ፣ ትሻላላችሁ አላቸው ክርስቲያኖችን፣ ሐዋርያትን፣ የመጀመሪያው ክርስቲያኖችን አለና ወኩሉ ርእስተ ርእስክሙኒ ሁሉቅ የራሳችሁ ጸጉር ሁሉ የተቆጠረ ነው አላቸው። ምንድነው ያላቸው? እኛ መካከል የራሱን ጸጉር ቆጥሮ የሚያውቅ ሰው አለ? ምንም የሳሳ ጸጉር ቢሆን ይቆጠራል? አይቆጠርም። የፈለገ ቢሳሳ ቢበዛም ቢሳሳ ጥቂት የቀረ አልቆ ጀርባ ላይ የቀረ ማጅራት ላይ የቀረ እንኳን ቢሆን አይቆጠርም አይደል? ይቆጠራል። ስለሳሳ ስላነሰ ስለተበለጠ ይቆረጣል? አይቆጠርም። ነገር ግን ጌታ ኢየሱስ ምን አለ? የራሳችሁ ጸጉር ሁሉ በኔ ዘንድ የተቆጠረ ነው አለ። ምንድነው አለ? በኔ ዘንድ የተቆጠረ ነው። የራሱን ጸጉር ቆጥሮ የሚነግረን ሰው ይኖር ይሆን? ይቻላል? የኢየሉጣ የራሷ ጸጉር የተቆጠረ ስለነበረ በእግዚአብሔር ዘንድ አንድ ጸጉር እንኳን በዛ እሳት አልተቃጠለም። ድንቅ እኮ ነው። አንድ ጸጉር አልተቃጠለም ከራሷ ላይ። ቅዱስ ገብርኤል ለኢየሉጣና ለቂርቆስ እንደተላከ ለሁላችንም ይላክልን። ተልኮላችኋል፣ ባርኳችኋል ቅዱስ ገብርኤል፣ ፈውሷችኋል ቅዱስ ገብርኤል፣ ረድቶናል ቅዱስ ገብርኤል። አዎ በረከቱ ብዙ ነው። የሊቀ መላእክት የቅዱስ ገብርኤል ኢየሉጣና ቂርቆስን የባረከ እኛን አይባረከንም? በእኛ ይጨክናል? እኛንን የምንጨክነው እንጂ ቅዱስ ገብርኤል ይጨክንብናል? ወገኖች ቢጨክንብን ኖሮ ያገኘነው ሁሉ ቆመን የሄድነው በሕይወት ያደርነው በሕይወት የዋልነው እዚህ የደረስነው ክብርና ምስጋና ለአምላከ ቅዱስ ገብርኤል ይሁን።